ጤና ይስጥልኝ ውድ የሰናይት አገልግል ተከታታዮች እንደምን አላችሁ? እንዴት ናችሁ? ዛሬ አገልግል አብረን እንሰራለን። ይሄንን የመሰለ ቆንጅዬ አገልግል የቃሪያ ስንግ አለ፣ ፎሶሊያ በካሮት አለ። በድንችም መስራት ትችላላችሁ በምትወዱት። የጎመን ነው ደቆ የተሰራ በዛላው መስራት ትችላላችሁ። እናንተ የአልጫ ክክ ነው፣ የድንች አልጫ መስራት ትችላላችሁ። የምስር ወጥ እንዲሁም ሽምብራ ወጥ ነው ያዘጋጀሁት። 2 እንጀራ ከስር አርጌ ያለው ምስር ወጡን እንደዚህ አርጌ አለብሰዋለሁ። አሁን ደግሞ 2 እንጀራ በላው ላይ አለብስበታለሁ። አተር ክኩንም እንደዛው እንደቀይ ወጡ አልጫ እንግዲህ የምትወዱትን ድንች በካሮትም ሌላም ጥቅል ጎመን የምትፈልጉትን መስራት ትችላላችሁ። ይሄንንም እንደቀደሙ በ2 እንጀራ አለብሰዋለሁ። በላው ላይ ሽምብራ ወጥ ነው ማለብሰው። ሽምብራ ወጥ ማይፈልግ ቢኖር ቀይ ወጡን መልሰን ማልበስ እንችላለን። እንደ ሰው ምርጫ እንደ ፍላጎቱ። እንዲያረኩኝ አሁን በየ2 እንጀራ ያረኩ ጎመኑንም እንደዚህ ያረጋለሁ። እንደዚህ ያረኩ ቀጥላለሁ። ይሄንን ይመስላል አገልግል። በጾም ብቻ ሳይሆን በፍስክም በስጋ ወጥ ማለት እንደሱም እሰራለሁኝ። እናንተ ብቻ ዘዙኝ በምትፈልጉት። በጾምም በፍስክም አቀርባለሁኝ። ቻናሌንም ሰብስክራይብ እያረጋችሁ ላይክ ለወዳጅ ዘመዶቻችሁ ሼር እያረጋችሁ እንዲሁም ያላችሁን አስተያየት በኮሜንት ሴክሽን ጻፉልኝ። አሁን ደግሞ የፎሶሊያ በካሮት የተሰራው እንዲየለበሰ ነው። ከዚህ በላይም ማድረግ ይቻላል። ብዙ ወጥ ማሰር ይቻላል። የኔ መሶቤ የሚችለው ይሄ ነው። አነስተኛ መሶብ ነው ያረኩት። በትዕዛዝ ሲሆን እንደ ምርጫችሁ ይሰራል። ቃሪያውን እንደዚህ የሚያምር ስንግ ቃሪያ እንደዚህ ያረግበታለሁ። ጨርሻለሁ። ይሄንን ይመስላል አገልግሉ። ዘዙን ያላችሁበት ድረስ ማምጣት እንችላለሁ። ስለነበረን ቆይታ በጣም አመሰግናለሁ። ሰላም ሁኑልኝ። ቻው።